የትኛውም ኤክስፖርት ቢዝነስ ካለነዚህ የዶክመንቴሽን ሁኔታ በጭራሽ ኤክስፖርት መደረግ ወይም ኢምፖርት መደረግ አይችሉም። በኤክስፖርት ቢዝነስ ላይ እንደ ጀርባ አጥንት ተደርጎ የሚቆጠረው ዶክመንቴሽን ሁኔታ ነው። ዛሬ በዚህ ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በጣም እመኑኝ ብዙ ነገር ታተርፉበታላችሁ። ኤክስፖርተር መሆን የምትፈልጉ ኤክስፖርት ቢዝነስ ውስጥ መስራት የምትፈልጉ የሚልከው ገዢው ደግሞ ያንን ዶክመንቴሽን ወስዶ ከስተም ክሊር አድርጎ እቃውን የሚያገኝበት፣ ሻጩ ደግሞ ፔመንቱን ኮሌክት የሚያደርግበት ኮር ኤክስፖርት ዶክመንቴሽን የሚባሉ የሰነድ አይነቶች ናቸው። በተለይ ገዢና ሻጭ የሚግባቡበት ሁለት መንግስታትም መሰረት የሚኖረው እነዚህን የዶክመንቴሽን አይነቶች ስንጠቀም ነው። ሰላም የፍራሊንክ ቢዝነስ ሶሉሽን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንግዲህ በጣም ጠፍቼ ነበር ለወራት ምናምን በተለያዩ የስራ መደራረቦች የተነሳ ዩቲዩብ ላይ ከሰራው በጣም ትንሽ ቆየው። ዛሬ ግን ተመልሼ መጥቻለሁ። እንግዲህ ዴሊ ግን ቲክቶክ ላይ፣ ኢንስታግራም እና ፌስቡክ የመሳሰሉት ፕላትፎርሞች ላይ በየቀኑ አዳዲስ ኢንፎርሜሽኖችን እዛ ላይ ሼር አደርጋለሁ። በተለይ ከኤክስፖርት ቢዝነስ ጋር በተገናኘ ኢምፖርት ኤክስፖርት፣ ኢንተርናሽናል ትሬድ ከቢዝነስ ጋር በእነዚህ አይነት ሁኔታዎች ላይ በተገናኘ ሶሻል ሚዲያዎቻችን ላይ አጫጭር ቪዲዮችን እለቃለሁ። ነገር ግን እንደዚህ ረጅም ቪዲዮ ለመስራት ትንሽ ያለኝ ጊዜ አልመቻች ስላለኝ ብዙ ጊዜ ቪዲዮ እየሰራ አይደለም። ነገር ግን ዛሬ ተመልሻለሁ። ዛሬ ተመለስኩትም በሚገርም ሀሳብ ነው። በፍራሊንክ ቢዝነስ ክላስ ላይ የምሰጠው እንደ አንዱ ፖርሽን የሆነው ወይንም በኤክስፖርት ቢዝነስ ላይ እንደ ጀርባ አጥንት ተደርጎ የሚቆጠረው የኤክስፖርት ቢዝነስ የዶክመንቴሽን ሁኔታን ነው። ዛሬ በዚህ ቪዲዮ እስከ መጨረሻው ድረስ ከተከታተላችሁኝ በጣም እመኑኝ ብዙ ነገር ታተርፉበታላችሁ። ኤክስፖርተር መሆን የምትፈልጉ፣ ኤክስፖርት ቢዝነስ ውስጥ መስራት የምትፈልጉ፣ ፎርዋርደር መሆን የምትፈልጉ እና በተለይ ደግሞ ኤክስፖርት ማኔጅመንት ካምፓኒን ቢውልድ አድርጋችሁ የዶክመንቴሽን የተለያዩ ስራዎችን መስራት የምትፈልጉ አካላት ይህን ቪዲዮ እስከ መጨረሻው ድረስ ብትከታተሉ እጅግ በጣም ብዙ ታተርፋላችሁ። ይህን ቪዲዮ ሰብስክራይብ፣ የደወል ምልክቷን በመጫንና ለሌሎች ሼር በማድረግ ጀምሩት። ፍራሊንክ ቢዝነስ ሶሉሽን ቴንክ ዩ ሶ ማች። እንግዲህ ኤክስፖርት ቢዝነስ ላይ ያሉ ዶክመንቴሽን ሁለት አካላትን ወይንም በተለያዩ ሀገር ያሉት ገዢና ሻጭ የሚያግባባ ሰነድ አይነት ነው። ይሄ ኤክስፖርት ዶክመንቴሽን ብለን የምንጠራው ይዘቱ ህጋዊነት ይዘት ያለው ሁለቱም አካላት ተማምነው ስራውን የሚሰሩበት፣ ኢምፖርተሩም ኤክስፖርተሩም በሁለቱም አቅጣጫ ሻጩ ለገዢው የሚልከው፣ ገዢው ደግሞ ያንን ዶክመንቴሽን ወስዶ ከስተም ክሊር አድርጎ እቃውን የሚያገኝበት፣ ሻጩ ደግሞ ፔመንቱን ኮሌክት የሚያደርግበት ጠንካራ ሰነድ አይነት ነው ይሄ ዶክመንቴሽን ብለን የምንጠራው። እንግዲህ በዚህ ቪዲዮ ሶስት ካታጎሪ አድርገን ሶስቱንም ካታጎሪ ደግሞ በየስሩ የየራሳቸውን የዶክመንቴሽን አይነቶችን እያየን እንቀጥላለን ማለት ነው። የመጀመሪያው እንግዲህ ኮር ኤክስፖርት ዶክመንቴሽን ብለን የምንጠራቸው የዶክመንቴሽን አይነቶች አሉ። እንግዲህ እነዚህ የትኛውም ኤክስፖርት ቢዝነስ ካለነዚህ የዶክመንቴሽን ሁኔታ በጭራሽ ኤክስፖርት መደረግ ወይንም ኢምፖርት መደረግ አይችሉም። በጣም ኮር ናቸው። የትኛውም ኤክስፖርት ቢዝነስ ላይ ኢምፖርት ቢዝነስ ላይ አስፈላጊ የሚባሉ የሰነድ አይነቶች ናቸው። በተለይ ገዢና ሻጭ የሚግባቡበት፣ ሁለት መንግስታትም የተለያዩ የቀረጥ ሁኔታ የእቃው የመውጣቱን የመግባቱን ሁኔታዎች ሪቼክ የሚደረግበት የህጋዊነት መሰረት የሚኖረው እነዚህን የዶክመንቴሽን አይነቶች ስንጠቀም ነው። እነዚህ ኮር ብለን የምንጠራቸውን ወደ 5 ፖይንቶችን ይዘን እናወራለን። የመጀመሪያው የኮር ኤክስፖርት ዶክመንቴሽን ላይ የማይቀሩ ውስጥ የኢንቮይስ አይነቶች ናቸው። ሁለት አይነት የኢንቮይስ አለ። ፕሮፎርማ ኢንቮይስ እና ኮሜርሻል ኢንቮይስ ብለን የምንጠራቸው አይነቶች አሉ። እንግዲህ ይሄ ፕሮፎርማ ኢንቮይስ ማለት ከሺፕመንቱ በፊት የሚላክ የኳንቲቲ፣ የኳሊቲ፣ የኢንኮተርም፣ የፔመንት ተርም ሁኔታዎችን በዝርዝር ሁኔታ የያዘ ነገር ግን ሌጋል ፍሬምወርክ የሌለው ግን የሚተማመኑበት ቅድሚያ ኮሜርሻል ኢንቮይሱ ከመላኩ በፊት እቃው ከመጫኑ በፊት የሚላክ የዶክመንቴሽን አይነት ነው ፕሮፎርማ ኢንቮይስ ብለን የምንጠራው። ለምሳሌ ከኳንቲቲ አኳያ 20 ፊት ኮንቴነር ከሆነ የተላከው ምን ያክል የ20 ፊት ኮንቴነር ስንት ኮንቴነር ስለመላኩ የሚገልጽ፣ አንዱ ኮንቴነር ላይ በባግ ደረጃ ምን ያክል ብዛት ያለው ባግ ተጭኗል የሚለው በኔትና ግሮዝ ዌይቱን የተቀመጠበት በእንደዚህ አይነት መልኩ ኳንቲቲው አኳያ በዚህ አይነት መልኩ ይቀመጣል። ሌላኛው ደግሞ ፕራይስን ኮንፈርም ለማድረግ ለምሳሌ ቅድሚያ በኦራሊ ወይንም በአፍ የሚግባቡት ወይንም ኢሜል ሲደራረጉ የሚግባቡት የፕራይስ ሁኔታ አለ። ነገር ግን የመጨረሻው ሺፕ ከመደረጉ በፊት ፕሮፎርማ ኢንቮይስ ለገዢው ሲላክ ገዢው ያንን ፕሮፎርማ ኢንቮይስ አይቶ የፕራይስ ሁኔታ ኮንፈርም የሚያደርግበት የዶክመንቴሽን አይነት ነው። ሌላኛው ደግሞ ኢንኮተርም ነው። እነዚህ ኢንኮተርሞች ተብሎ የሚጠሩት ደግሞ አንድ እቃ ወደ ሌላ ሀገር ሲላክ የሚላክባቸው ተርሞች ናቸው። እነዚህ ኢንኮተርም ተብሎ ይጠራሉ። ለምሳሌ ያክል ኤፍኦቢ፣ ሲአይኤፍ፣ ዲዲፒ፣ ኤክስወርክ እና የሚባሉ የዴሊቨሪ ሜቶዶች ናቸው። እነዚህ ለምሳሌ ኤፍኦቢ ብለን ካየን ፍሪ ኦንቦርድ
አንድ ኤክስፖርተር ወደ ውጭ ሀገር ሲልክ እስከ ጅቡቲ ወይንም ኤክስፖርተሩ መላክ እስከሚችልበት የፖርት ድረስ የሚልክበት ወይንም ፍሪ ኦን ቦርድ ድረስ የሚልክበት ሁኔታ ነው ወይንም ኢንኮተርም ነው። ሲአይኤፍ ብለን የምንጠራው ደግሞ ገዢው እስካለበት ቦታ ድረስ የምንልክበት ሁኔታ ነው። ለምሳሌ የኮስት ኢንሹራንስ፣ ፍራይት የመሳሰሉትን ሁኔታዎች በኤክስፖርተሩ ከቨር ተደርጎ ወደ ውጭ ሀገር የሚላክበት አይነት መንገድ አለ። ሌላኛው ከዌራውሱ ሻጩ ወስዶ ቀጥታ ሰውየው እስካለበት ድረስ የሚልክበት ወይ ደግሞ ሰውየው መጥቶ እኛ ዌራውስ ድረስ ይዞ የሚሸጥበት አይነት መንገዶች አሉ። እነዚህ ኢንኮተርም ብለን እንጠራለን። እንግዲህ እነዚህ ፕሮፎርማ ኢንቮይስ ላይ ኢንኮተርሞች በዝርዝር ሁኔታ መቀመጣቸው ሁለቱም ገዢና ሻጭ መጀመሪያ ፕሪሺፕመንት ላይ እንዲግባቡ የሚያደርግ ዶክመንቴሽን አይነት ነው። ከዛ ውጪ ለምሳሌ ፔመንት ተርሞችም በዚህ በፕሮፎርማ ኢንቮይስ ላይ የሚገለጹና የሚታዩ ነገሮች ናቸው። ለምሳሌ ፔመንት ተርሞች እና ፔመንት ሜቶዶች ይቀመጣሉ። ፔመንት ተርም ለምሳሌ ኤልሲ ሊሆን ይችላል። የኤልሲ አይነት ደግሞ ሲዘረዘር ኢሪቮከብል እና ሪቮከብል የሚባሉ የኤልሲ አይነቶች አሉ። በእነዚህ ሁኔታዎች መካከል ላይ ያሉ ፔመንት ተርሞች በግልጽ ሁኔታ ፕሮፎርማ ኢንቮይሱ ላይ ይቀመጣል። አድቫንስ ፔመንትም ከሆነ ካሽ አጌንስት ዶክመንትም ከሆነ ካድ ብለን የምንጠራው ከሆነ እነሱ ሁለቱ የተግባቡበት ሁኔታ እዛ ላይ ፕሪሺፕመንት ላይ ተቀምጦ ኮንፈርም የሚደረግበት የኢንቮይስ አይነት ነው ይሄ ፕሮፎርማ ኢንቮይስ ብለን የምንጠራው። የዚሁ ግልባጭ ግን ኮሜርሻል ኢንቮይስ የሚባል አለ። ኮሜርሻል ኢንቮይስ መሰረቱ ህጋዊ መሰረት ያለበት ያ ገዢው ምናልባት እቃው ጋር ፔመንት ደን ሳያደርግ ይሄኛው ኮሜርሻል ኢንቮይስ እጁ ከገባ ከስተም ክሊር ላይ ያደርግበት የሚችል እቃውን እዛ ካለበት ቦታ ላይ አስለቅቆ ከስተም ክሊር አድርጎ እቃውን እጁ የሚያስገባበት በጣም ወሳኝ የሚባል የዶክመንቴሽን አይነት ነው ኮሜርሻል ኢንቮይስ ብለን የምንጠራው። ይሄ ኮሜርሻል ኢንቮይስ ብዙ ጊዜ አፍተር ሺፒንግ ነው የሚላከው ወይ በኤልሲ መንገድም ከተግባቡ በባንክ በኩል ተደርጎ እዚህ ያለው ባንክ አድቫንስ ባንካችሁና እዛ ያለው ደግሞ የገዢው ባንክ የሚስማሙበት በሁለቱ አይነት መንገድ የሚላላኩበት የዶክመንቴሽን አይነት ነው ኮሜርሻል ኢንቮይስ። በጣም ኮር የሚባል በብዛት ደግሞ ብረት አድርጎ የሚያወራው የሚቃኘው ፔመንት ሁኔታዎችን የሚቃኝ ነው። ምን ያክል ኮስት ነው፣ ስለ ፕራይስ ሁኔታ በደንብ አድርጎ የሚቃኝ ነው ኮሜርሻል ኢንቮይስ። ከዛም ባሻገር ፋይናል ኢንቮይስ የሚባል የዶክመንቴሽን አይነት ነው። ሌላኛው ኮር ብለን የምንጠራው የዶክመንቴሽን አይነት የሴልስ ኮንትራት ብለን የምንጠራው ነው። እንግዲህ ሴልስ ኮንትራት ሁለቱ ኦራሊ ከተግባቡ ወይ ኢሜል ከተደራረጉ ወይ ሶሻል ሚዲያ ዋትስአፕ ላይ የመሳሰሉት ላይ የግዢ ሁኔታዎችን ከተስማሙ ሳምፕል ከተላላኩ ሳምፕል ሁኔታዎች ላይ ከተግባቡ በኋላ ሴልስ ኮንትራት ይላላካሉ። ይሄ ሴልስ ኮንትራት አስቀድመው ምን አይነት ይዘትን ሊይዝ እንደሚችል የኤክስፖርት ሁኔታው ወይ የኢምፖርትና ኤክስፖርት ሁኔታው ያው እዚህ ያለ ኤክስፖርተር እዛ ካለው ኢምፖርተር ጋር የሚግባቡበት ባንክ የሚገባ ሴልስ ኮንትራት በኤክስፖርት ቢዝነስ ላይ ኮር ብለን የምንጠራው የዶክመንቴሽን አይነትም ነው ይሄ ሴልስ ኮንትራት ብለን የምንጠራው ማለት ነው። ሌላኛው ልክ እንደ ኮሜርሻል ኢንቮይስ ፋይናል ብለን የምንጠራው የኮር የሆነው የዶክመንቴሽን አይነት ፓኪንግ ሊስት ነው። እንግዲህ ፓኪንግ ሊስት ላይ ብዙ ሀሳቦች ይቃኛሉ። ለምሳሌ ፓኬጁ ምን ያክል ብዛት አለው፣ ነምበር ኦፍ ፓኬጅ በደንብ አድርጎ ይቀመጣል። ከዛ ደግሞ ኔት እንደ ግሮዝ ዌይቱ ይቀመጣል። ምን ያክል ኔቱ እና ግሮዝ ዌይቱ ክብደቱ ምን ያክል ሊሆን ይችላል ወይንም ምን ያክል ነው የሚለውን ሀሳብ የሚቀመጥበት የዶክመንቴሽን አይነት ነው። ከዛ ውጪ ደግሞ ማርኩ የሚቀመጥበት የዶክመንቴሽን አይነት ነው። ይሄ ፓኪንግ ሊስት ብለን የምንጠራው የዶክመንቴሽን አይነቶች። እንግዲህ እነዚህ ዶክመንቴሽን አይነቶች ሌሎችም አዲሽናል ቢል ኦፍ ሌዲንግ፣ ኤርዌይ ቢል ምናምን የምንላቸውም ኮር የሚባሉ የዶክመንቴሽን አይነቶች አሉ። ነገር ግን እነዚህን ሀሳቦች በስፋት መቃኘታችሁና ማወቃችሁ ኤክስፖርት ቢዝነስ ውስጥ ኢንቮልቭ ስታደርጉ ሀሳቡ ወይንም ለነገርየው እንግዳ እንዳትሆኑ ነው የሚረዳችሁ። ለምሳሌ ኤክስፖርት ልትጀምሩ ያላችሁ ኤክስፖርት ቢዝነስ ተቀጥራችሁ ልትሰሩ ያላችሁ ሰዎች ካላችሁ ይህንን ሀሳብ በደንብ ማወቃችሁ በኤክስፖርት ቢዝነስ ውስጥ በአጭር ጊዜ ውጤታማ እንድትሆኑና ለሀሳቡ ደግሞ እንግዳ እንዳትሆኑ በተለያዩ ስካም የሚሰሩ ፍራውድ የሚሰሩ ሰዎች ስካም እንዳትደረጉ እንዳትጭበረበሩ የሚያደርግ የዶክመንቴሽን አይነት ነው። ሌላኛው በሁለተኛ ደረጃ የሚቃኝ የዶክመንቴሽን አይነት ነው ብዬ የማስበው ይሄ ገቨርንመንት ኢንደ ኮምፕሊየንስ ስታንዳርድ ጋር የተገናኙ የዶክመንቴሽን አይነቶች ናቸው። አሁን ለምሳሌ ኮር ብለን የጠራናቸው የዶክመንቴሽን አይነቶች አብዛኛው ሀገር ላይ ዶሜን ተደርገው የሚወሰዱ አብዛኛው ሀገር ላይ ኤክስፖርት ሲደረግ ሊቀሩ የማይችሉ የዶክመንቴሽን አይነቶች ናቸው። እነዚህ ኮር ብለን የምንጠራቸው የዶክመንቴሽን አይነቶች ማለት ነው። ይሄ ግን ገቨርንመንት እንደ ኮምፕሊየንስ ብለን የምንጠራቸው የዶክመንቴሽን አይነቶች እንደየሀገሩ ሁኔታ ሪኩዌስት የሚለያዩ የዶክመንቴሽን አይነቶች ናቸው። ከነዛ መካከል ብለን ብዙ ሀሳቦችን መቃኘት እንችላለን። በጣም ብዙ አይነት የዶክመንቴሽን አይነቶች አሉ። ለምሳሌ ያክል የፋርሜጌሽን ሰርተፊኬት፣ ፓይቶሳኒታሪ፣ ነን ጂኤምኦ፣ ሲኦ ወይንም ሰርተፊኬት ኦፍ ኦሪጂን፣ ኳሊቲ እንደ ዌይ ሰርተፊኬት፣ የኢንሹራንስ ሁኔታ፣ ከገቨርንመንት
ከገቨርንመንትና ከኮምፕሊየንስ ስታንዳርድ ጋር የሚገናኝ የዶክመንቴሽን አይነት ነው ማለት ነው። ለምሳሌ ያክል ብለን ካየን ጥራጥሬ ላይ ብዙ ጊዜ የፓይቶሳኒታሪ ፋሚጌሽን የመሳሰሉት የዶክመንቴሽን አይነቶች በጉልህ ይጠቀሳሉ። ለምሳሌ ፓይቶሳኒታሪ ያ ነገር የሚሉ ኢሹ የሚደረገው በግብርና ሚኒስቴር በኩል ኢሹ የሚደረግ የአግሪካልቸር ምርት ስለመሆኑ የሚገልጽ የዶክመንቴሽን አይነት ነው ፓይቶሳኒታሪ እና ፍሪ ፔስት ስለመሆኑም የሚገልጽ የዶክመንቴሽን አይነት ነው። ይሄኛውም ኢሹ ተደርጎ ቀጥታ ከሌሎች ዶክመንቴሽኖች ጋር የሚዘጋጅ ነገር ግን ላይክ እንደ ገቨርንመንት እና ኮምፕሊየንስ ስር የሚጠቃልል የዶክመንቴሽን አይነት ነው። ሌላኛው ደግሞ ሰርቲፊኬት ኦፍ ኦሪጂን ነው። ይሄኛው ፕሮዳክቱ የት ነው መነሻው፣ ኦሪጂናሊቲው ፕሮዳክቱ የት ነው የሚሉትን የሚቃኝ የዶክመንቴሽን አይነት ነው። ሌሎቹ ደግሞ እንደ ፋሚጌሽን ሰርቲፊኬቶች አሉ፣ እንደነ ነንጂኤምኦ የሚባሉ የሰርቲፊኬቶች አይነቶች አሉ። በዚህ ጉዳይ ላይ ሲሪየስ የሆኑ ሀገሮች አሉ። ለምሳሌ ጄኔቲክ ሞዲፋይድ ስላለመሆናቸው የሚገልጽ የዶክመንቴሽን አይነት ነው። ይሄ ነንጂኤምኦ ሰርቲፊኬት ከኮምፕሊየንስ ወይንም ከኳሊቲ አኳያ የሚቃኝ የዶክመንቴሽን አይነት ነው። ስለዚህ እነዚህን ሀሳቦችን ማወቅ እጅጉን በጣም ይጠቅማል። አንድ ሀገር የሆነ ኦርደር ስትደረጉ ከዛ ሀገር የሀገር አስቀድሞ ምን ሊፈልግ ይችላል የሚሉትን የዶክመንቴሽን አይነቶች አስቀድማችሁ እንድታስቡበትና በሚመለከተው አካል ቶሎ ኢሹ አድርጋችሁ ለዛ ነገር እንድታዘጋጁ ይረዳችኋል ማለት። በሶስተኛ ደረጃ የምንቃኙ የዶክመንቴሽን አይነት ፔመንትና ባንኪንግ ጋር በተያያዙ የሚቃኙ የዶክመንቴሽን አይነቶች ናቸው። ከዚህ ሀሳብ ውስጥ የሚካተቱት ለምሳሌ ፔመንት ተርም፣ ፔመንት ሜትድ ብለን የጠቀስናቸው ሀሳቦች አሉ። ለምሳሌ እንደነ ኤልሲ፣ ካድ፣ ካሽ አጌንስት ዶክመንት፣ አድቫንስ ፔመንት የመሳሰሉት እነዚህ ኮንሰፕቶች በዚህ ሀሳብ ውስጥ የሚካተቱ የሚጠቃለሉ ሀሳቦች ናቸው። ከዛም ባሻገር ደግሞ የኤክስፖርት ዲክላሬሽን የመሳሰሉት የዶክመንቴሽን አይነቶች አሉ ከፔመንትና ከባንኪንግ ሁኔታ ጋር ተያይዞ የሚጠቀሱ የዶክመንቴሽን አይነቶች። ሌላኛው ደግሞ ባንክ ሰሚሽን የሚባሉ የዶክመንቴሽን አይነቶች ወይንም ኮር ላይ በደንብ ከፔመንት ሁኔታ ጋር ተያይዘው የሚጠቀሱ ዶክመንቴሽን አይነቶች አሉ ልክ እንደ ኮመርሻል ኢንቮይስ፣ እንደ ፓኪንግ ሊስት የመሳሰሉት። ከዛ ደግሞ የኢኮተርማቹ ምናልባት ኤፍኦቢ ባይሆንና ሲአይኤፍ ከሆነ ኢንሹራንስ ከቨር የሚሆነው በእናንተ ስለሆነ የኢንሹራንስ ፔፐር የመሳሰሉት በእነዚህ ሀሳቦች ስር የሚጠቃለሉ ናቸው። ስለነዚህ ዶክመንቴሽን ስናነሳ ብዙ ጊዜ ማወቅ ያለባችሁና አስቀድማችሁ ብታውቁ ብዬ የማስባቸውን አንዳንድ ፖይንቶችንም በዚህ ሀሳብ ስር ልቃኝላችሁ። ለምሳሌ እናንተ ከገዣችሁ ጋር በኤልሲ የፔመንት ሜትድ ከተስማማችሁ ያንን ኤልሲ ፔመንት ሜትድ ሁለታችሁ መካከል ላይ ሲደረግ የሚላክ የፖሊሲና ተርም ሁኔታ አለ፣ ስለ ዝርዝሩ የሚቃኝ ያንን በሚገባ አይነት መንገድ መቃኘት ያስፈልጋል። ምክንያቱም ኤልሲ ቅድም እንዳልኳችሁ ሌተር ኦፍ ክሬዲት ነው። ያኛውም በሁለት አይነት የኤልሲ አይነቶች አሉ፣ የሚመለስና የማይመለሱ የኤልሲ አይነቶች አሉ። በሁኔታዎች ላይ ተንተርሰው የሚመለሰው ሪቮከብል የሚባለው የዶክመንቴሽን አይነት፣ ሁለተኛው ደግሞ ኢንሪቮከብል የማይመለሰው የኤልሲ አይነት ብለን የምንጠቅሳቸው አሉ። በእነዚህ መካከል ምናልባት ሁለቱን ሀሳቦች ካወቃችሁ ኢንሪቮከብል ይሁንልኝ የማይመለሰው ይሁንልኝ ብላችሁ ካላችሁም እሱም የራሱ የሆነ ሬሾ አለው። ያንን ሬሾ በተለያየ የተርምና ፖሊሲያቸው በጣም በስፋት የሚቃኙትና ምናልባት እናንተ በማታስተውሉት መንገድ የነሱን ሀሳብ በእናንተ ላይ ኢንፍሉዌንስ ሊያደርጉ ይችላሉ፣ ወይንም ሀሳቦቻችሁን ቤንድ ሊያደርጉ ስለሚችሉ በደንብ አድርጎ መነበብ መቃኘት መታወቅ ያለበት የዶክመንቴሽን አይነት ነው። ይሄ የኤልሲ ከሆነ አስቀድማችሁ ይህን ነገር ላይ ኢንሹር መሆን መቻል አለባችሁ። ሹር ከሆናችሁ ወደ ቀጣዩ ስቴፕ ትሄዳላችሁ ማለት ነው። ሌላኛው ደግሞ ብዙ ኤክስፖርተሮች የሚሳሳቱት ዶክመንቴሽን ሲዘጋጅ ዶክመንቴሽኖቹ ላይ ያሉት አድሬስ፣ የድርጅቶቹ ስም፣ ኮንትራት ነምበር፣ የሚላክበት የአድቫንስ ባንክ ስም፣ ከዛ አድራሻች፣ ኢኮተርም የመሳሰሉት ሁኔታዎች ተመሳሳይ መሆኑን ሪቼክ መደረግ አለበት። ዶክመንቴሽን ሲዘጋጅ ተመሳሳይ ካልሆኑ በጣም ብዙ እዛ ሲላክ ችግሮችን ሊፈጥሩ ስለሚችሉ አስቀድማችሁ ሪቼክ ማድረግ በጣም አስፈላጊ ነገር። ሌላኛው ኤችሲ ኮድ ቼክ ማድረግ ነው። ሆርማናይዝ ነምበር ብለን የምንጠራው ለምሳሌ ቡና የራሱ የሆነ ኤችሲ ነምበር አለው። ሌሎችም ጥራጥሬዎች በዛ አይነት መንገድ የራሳቸው የሆኑ የዓለም አቀፍ ሆርማናይዝ ነምበር ኮድ አላቸው። እንግዲህ ኤችሲ ነምበርም ሁሌም ቼክ መደረግ አለበት። ሌላኛው ደግሞ የፔመንት ሁኔታችሁን ሰኪር ከማድረጋችሁ በፊት ምንም አይነት ነገርን ሺፕ ማድረግ የለባችሁም። ይህም ጥንቃቄ የሚፈልግ መጠንቀቅ የሚያስፈልገው ነገር። ሌላኛው ደግሞ ዶክመንቴሽን ሲዘጋጅ ብዙ ጊዜ ትላልቅ ኤክስፖርት ካምፓኒዎች ልክ እንደሚያደርጉት ቼክ ሊስቶችን ማዘጋጀት፣ ለምሳሌ አንዱ ከአንዱ ጋር ልክ ነው ወይ የተባለው ነገር ልክ ነው ወይ የሚሉትን ቼክ ሊስቶች በየጊዜው ሪቼክ ማድረግ። ከዛ በኋላ ያ ቼክ ሊስቱ አንድ ዶክመንት እንዳትዘሉ፣ ዶክመንቴሽኖች ላይ ያሉት አድራሻዎች፣ የተለያዩ ነገሮች ሚስፕሌስ እንዳያደርጉ፣ ሚስ እንዳይደረጉ የመሳሰሉትን ነገሮች ሰኪውር ያደርግላችኋል
ይኖራቸዋል ማለት ነው። በዚህ መካከል አንድ ኢንፎርሜሽን ልንገራችሁ። የፍራሊንክ ቢዝነስ ሶሉሽን በጣም ብዙ ሺህ ሰዎችን የኤክስፖርት ክላስ በመስጠት ማስተማራችን ይታወቃል። ከዛ ወደ 50% አካባቢ የሚጠቁት ኤክስፖርት ቢዝነስ ላይ ኢንቮልቭ አድርገዋል። ኤክስፖርተር የሆኑ አሉ፣ ኤክስፖርት ድርጅቶች ላይ አሁን ላይ እየሰሩ ያሉ፣ በኢንዱስትሪው ላይ በስፋት እየተንቀሳቀሱ ያሉ ሰዎች አሉ። በካውንስሊንግም በክላስ በመስጠትም እንግዲህ ድርጅታችን ፍራሊንክ ቢዝነስ ካውንስሊንግ ይታወቃል። በተለይ ደግሞ ኤክስፖርት ቢዝነስ ላይ ቡና ኤክስፖርተር መሆን የምትፈልጉ፣ ጥራጥሬ ላይ የትኛውም ኤክስፖርት ዘርፍ ላይ መሳተፍ የምትፈልጉ ካላችሁ ዲስክሪፕሽን ላይ ስልክ ቁጥር እናስቀምጥላችኋለን። እዛ ላይ ቴሌግራም ላይ ለሚመጡት ክላሶች ሬጅስተር አድርጋችሁ መማር ትችላላችሁ። የሀገራችንን መጻኢ ዕድል ፎር ዘ ኔክስት ጄኔሬሽን የኤክስፖርት ቢዝነስ ነው። ኤክስፖርት ቢዝነስ ዓለም ወደ አንድ እየጠበበች ነው። ኤክስፖርት ቢዝነስ ደግሞ ካለፉት ዓመታት በአሁን ጊዜ ላይ ባለው ሁኔታ በጣም እያደገ ብዙ ሰዎችን እያሳተፈ ግን አሁንም በጣም ብዙ ሰዎችን የሚፈልግ የኢንዱስትሪ ነው። ባንኮች በጣም ሰፖርት የሚደረግበት የባንክ ብድሮች የሚለቀቁበት ዘርፍ ነው። እንግዲህ ኤክስፖርት ቢዝነስ ላይ ብትገቡ እኔ ደግሞ ኢንከሬጅ አደርጋችኋለሁ መግባት ሀሳብ ያላችሁ። ሞር ደግሞ ዲቴል ነገሩን ማወቅ ከፈለጋችሁ ከቤዚክ እስከ አድቫንስ ድረስ ለ2 ሳምንት ካላችሁበት ቦታ ሆናችሁ ኦንላይን ላይ ቴሌግራም ቪአይፒ ቻናል ላይ ክላስ መውሰድ ትችላላችሁ። ክላሶች አሉ እንዳልኳችሁ ባዮ ላይ ስልክ ቁጥር አስቀምጣለሁ። ቴሌግራም ላይ ሬጅስተር አድርጉ። ውጭ ሀገር ያላችሁ ሀገር ውስጥ ያላችሁ ብትማሩ በጣም እጅግ ብዙ ነገር ታተርፋላችሁ። ሌላኛው ደግሞ ሪቼክ መደረግ ያለበት ወይንም ዶክመንቴሽን ሲዘጋጅ በጣም ትኩረት ሊሰጠው የሚገቡት ጉዳዮች የስፔሊንግ ኢረሮች ናቸው። እነዚህ ስፔሊንግ ኢረሮች ምናልባት ብዙ ችግሮችን ሊፈጥሩ ይችላሉ። ኢኮተርም ላይ ስፔሊንግ ብትሳሳቱ፣ ቁጥር ላይ አንድ ቁጥር ብትሳሳቱ ወይንም ሚስ ብታረጉ፣ አንድ ዜሮ ብታጎድሉ ያለው ችግር ቀላል ላይሆን ስለሚችል እነዚህ ነገሮች በደንብ አድርጋችሁ አስቀድማችሁ መጠንቀቅ አለባችሁ ማለት ነው። ለማንኛውም በቀጣይ ቪዲዮ ደግሞ እንደዚህ ሰፋ ያሉ ሀሳቦችን እንቃኛለን። ይህንን የዩቲዩብ ቻናል ሰብስክራይብ፣ የደውል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ፍራሊንክ ቢዝነስ ሶሉሽን ይሄ ቪዲዮ ይጠቅመዋል ብላችሁ የምታስቡት ወዳጆቻችሁ ሼር አድርጉላቸው። የሶሻል ሚዲያዎቻችንም ተከታተሉ። ፌስቡክ ላይ ፍራሊንክ ከ25,000 በላይ ፎሎወር ያለው፣ ኢንስታግራም ላይ ከ12,000 አካባቢ በላይ ፎሎወር ያለው፣ ቲክቶክ ላይ ከ200 ምናምን ሺህ በላይ ፎሎወር ያለው፣ ሌላኛው ደግሞ ከ30 ምናምን ሺህ በላይ ፎሎወር ያለው አክቲቭ ነን። እዛ ላይ ቶሎ ቶሎ ኢንፎርሜሽኖች እንዲደርሷችሁ ቤተሰብ መሆናችሁን አይርሱ። ቴንክ ዩ ሶ ማች። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።